ዘፍጥረት 1:27 ላይ የእግዚአብሔር ቃል እንደሚናገር እግዚአብሔር ሰውን በምሳሌው ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ይህ ማለት የወንድም የሴትም ሰው እግዚአብሔርን ምሳሌ ያንጸባርቃሉ ማለት ነው እንጂ እግዚአብሔር ግን ወንድ ወይንም ሴት አይደለም። ስለዚህ እግዚአብሔር አብ ጾታ የለውም። እግዚአብሔር ወልድ በመለኮቱ ጾታ የለውም። ነገር ግን ሰው ሆኖ በተወለደ ጊዜ እንደ ወንድ ተወለደ። ይህ የሰውነቱን ጾታ ነው፣ የመለኮቱ አይደለም። ስለዚህ መንፈስ ቅዱስም እግዚአብሔር መንፈስ ቅዱስም ጾታ የለውም። እዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ነው። አምላክ መንፈስ ስለሆነ የሰው አይነት ጾታ የለውም። መጽሐፍ ቅዱስ አባት የሚለው ቃል የእግዚአብሔርን ግንኙነትና ስልጣን ለመግለጽ እንጂ እርሱ በባህሪው ወንድ ነው ለማለት አይደለም። ስለዚህ ለምን ኢየሱስ ሁል ጊዜ እግዚአብሔርን አባት ብሎ ጠራው? ለምን እናት አላለውም ብለን ስናይ ኢየሱስ ለምን አባት አለው? ኢየሱስ እግዚአብሔርን በተደጋጋሚ አባት ብሎ ጠርቶታል። ለምሳሌ በዮሐንስ 17 ላይ ይህ ሁለቱ ግን የእነዚህን የሁለቱን እውነቶች ግን በደንብ አድርገን ስናይ እግዚአብሔር ውስጥ ያለውን ዘላለማዊ ግንኙነት አባትና ወልድ የሚሉት ስሞች የጾታ መገለጫ ሳይሆኑ የግንኙነት መገለጫ ናቸው። አብ አብ ነው፣ ወልድም ወልድም ነው ለዘላለም። ስለዚህ የስልጣን መነሻ ግንኙነት ነው። ይህ ማለት አብ ከወልድ ይበልጣል ማለት አይደለም። ሁለቱም በመለኮት እኩል ናቸው። ስለዚህ ለምን እናት አልተባለም? መንፈስ ቅዱስ እግዚአብሔርን እናት ብሎ አይጠራውም። ምክንያቱም እግዚአብሔር ራሱን በገለጠበት መንገድ አባት ብሎ እንደጠራው አስተምሮናል። ስለዚህ ኢየሱስ እንዲህ ብላችሁ ጸልዩ አለ፣ በሰማያት ያለ አባታችን ብሎ አስተምሮናል ማቴዎስ 6:9 ላይ። ስለዚህ ይህ ግን ሴቶች ከእግዚአብሔር ምሳሌ ውጭ ናቸው ማለት ግን አይደለም። የእግዚአብሔር የእናት ባህሪያትን ያሳያል። ምክንያቱም ምንም እንኳን እግዚአብሔር እናት ተብሎ ባይጠራም አንዳንድ ጊዜ ፍቅሩን ርኅራኄውን ለመግለጽ የእናትን ምሳሌ ይጠቀማል። ለምሳሌ መጽሐፍ ቅዱሳችን ላይ በኢሳይያስ 49:15 ላይ እናት ጡት የምታጠባዋን ልጇን ልትረሳ ትችላለች፣ እኔ ግን አልረሳም ብሎ ይላል። ኢሳይያስ 66:13 ላይ ሄደን ብናይ እናቱ እንደምታጽናናው ልጅ እኔም ደግሞ እናንተን አጽናናችኋለሁ ይላል። እነዚህ ጥቅሶች እግዚአብሔር እናት ነው አይደለም የሚሉን፣ ነገር ግን ፍቅሩ ርኅራኄው እንደ እናት ፍቅር ጥልቅ መሆኑን ያስተምሩናል። ስለዚህ ኢየሱስ ከዘላለም ያለው እግዚአብሔር ወልድ ነው። በመለኮቱ ጾታ የለውም። ነገር ግን ሰው ሲሆን እንደ ወንድ ተወለደ። ይህ ደግሞ ለማዳን ስራው አካል ነበረ ማለት ነው። ስለዚህ በደንብ እንድናስተውል የሚያስፈልገው ምንድን ነው? እግዚአብሔር መንፈስ ነው፣ የሰው አይነት ጾታ የለውም የሚለውን በደንብ መያዝ አለባችሁ። አባት የሚለው የጾታ መገለጫ ሳይሆን እግዚአብሔር ራሱን የገለጠበት ከወልድ ጋር ያለውን ዘላለማዊ ግንኙነት የሚገልጽ ስም ነው። ስለዚህ ወንዶችም ሴቶችም በእግዚአብሔር ምሳሌ ተፈጥረዋል። ስለዚህ ሁለቱም በእግዚአብሔር ፊት እኩል ክብር አላቸው። ስለዚህ ኢየሱስ ከትንሣኤ በኋላ ሰውነቱን ይዞ ተነስቷል። ከትንሣኤ በኋላ ኢየሱስ መንፈስ ብቻ ሆኖ አልታየም። የተከበረ ሰውነት ነበረው። በሉቃስ 24:39 ላይ የእግዚአብሔር ቃል እንደዚህ ይላል፣ እኔን ዳሱኝ ተመልከቱኝም፣ መንፈስ
እንደኔ ስጋና አጥንት የለውም ብሎ ይላል። በዮሐንስ 20:27ም ደግሞ ለቶማስ ቁስሉን እንዲዳሰሰው አሳይቷል። ይህ የሚያሳየው ኢየሱስ በእውነት በአካል መነሳቱን ነው። በአካል በመነሳቱን ነው። ወደ ሰማይ በዚያው በከበረ ሰውነቱ አድርጓል። በሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 11 ላይ በምናይበት ጊዜ ደቀ መዛሙርቱ እያዩት ወደ ሰማይ አረገ። ስለዚህ መላእክቱም እንዲሁ እንደሄደ እንዲሁ ደግሞ ይመለሳል አሉ። ስለዚህ ዛሬም የተከበረ ሰውነቱን ይዞ በአብ ቀኝ ተቀምጧል። ስለዚህ ይህ መለኮቱን ይለውጠዋል ወይ? መለኮትነቱን ይለውጠዋል ወይ? አይለውጠውም። ኢየሱስ አንድ ሰው ብቻ ወይም ደግሞ አንድ አምላክ ብቻ አይደለም። እርሱ አንድ አካል ወይም ደግሞ ፐርሰን ነው። ግን ሁለት ባህሪያት ወይም ኔቸር አሉት። ፍጹም አምላክ፣ ፍጹም ሰው። እነዚህ ሁለቱ ባህሪያት አይቀላቀሉም፣ አይለያዩም፣ አይለዋወጡም። ይህ ለእኛ ምን ጥቅም አለው ታዲያ ብለን ስናይ አንደኛ ዘላለማዊ ሊቀ ካህናችን ነው። ዕብራውያን 4:15 እንደሚለው የሰውን ድካም ያውቃል፣ ስለዚህ በርኅራኄ ይማልድልናል። ሁለተኛ ትንሣኤያችን የተረጋገጠ ነው። እርሱ በአካል እንደተነሳ እኛም ደግሞ አንድ ቀን በከበረ አካል እንነሳለን። መጽሐፍ ቅዱሳችን 1 ቆሮንቶስ 15 ላይ እንደሚናገረው። ስለዚህ በሶስተኛ ደረጃ ሰውነትን አክብሯል። ኢየሱስ ሰውነትን ለጊዜው ብቻ አልወሰደውም። ለዘላለም ከሰው ጋር አብሮ ተባብሮ ኖረ። ይህ ሰውን እግዚአብሔር ምን ያህል እንደሚወደን እንደሚያፈቅረን ነው የሚያሳየው። ስለዚህ ኢየሱስ ከትንሣኤ በኋላ በከበረ ሰውነቱ ተነስቷል። በዚያው ሰውነቱ ወደ ሰማይ አርጓል። ዛሬ ፍጹም አምላክ ፍጹም ሰው ሆኖ ዛሬም ይኖራል። ይህ የመዳናችን የምልጃውና የወደፊቱ የትንሣኤያችን ዋስትና ይሰጣል። ስለዚህ ኢየሱስ የወንድ ሰውነት ለዘላለም ከያዘ እግዚአብሔር አሁን ጾታ አለው ማለት አይደለም። ይህንን ለመረዳት ሶስት ነገሮች አይተን ብናጠቃልል የመለኮት ባህሪና የሰውነት ባህሪ ይለያያሉ። እግዚአብሔር በመለኮቱ መንፈስ ነው። ዮሐንስ 4:24 ላይ በመለኮት ወንድ ወይንም ሴት አይደለም። ኢየሱስ ግን ሰው ሲሆን የወንድን ሰውነት ወሰደ። ስለዚህ የወንድ ጾታ የሰውነቱ ባህሪ ነው እንጂ የመለኮቱ ባህሪ አይደለም። ስለዚህ ይሄንን በደንብ መረዳት ያስፈልጋል። ስለዚህ ስለ ኢየሱስ ስንነጋገር አንዳንድ ነገር በሰውነቱ ነው የምንነጋገረው፣ አንዳንድ ነገር ደግሞ በመለኮቱ ነው የምንነጋገረው። ምን ማለት ነው? ምሳሌ ለመስጠት ያህል ለምሳሌ ኢየሱስ ደከመ። በምንድን ነው የደከመው? በሰውነቱ ነው የደከመው። ኢየሱስ ሁሉን ፈጠረ። በምንድን ነው የፈጠረው? በመለኮቱ ነው። ስለዚህ ሁለቱም ስለ አንዱ ስለ ኢየሱስ ነው የሚናገሩት፣ ግን የተለያዩ ባህሪያቱን ይገልጻሉ። ስለዚህ እግዚአብሔር በሙሉ ከወልድ ጋር ማመሳሰል አይገባም። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እነዚህ ሶስቱም መካከል ወልድ ብቻ ነው ሰው የሆነው። አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ስለዚህ ኢየሱስ የወንድ ሰውነት አለው ማለት እግዚአብሔር ጾታ አለው ማለት አይደለም። ስለዚህ እግዚአብሔር በመለኮቱ ጾታ የለውም። ኢየሱስ በሰውነቱ ወንድ ሆኖ ተወለደ። ከትንሣኤ በኋላ የከበረ ሰውነቱን ይዞ አለ። ይህ ግን የመለኮቱን ባህሪ አይለውጠው። ስለዚህ እግዚአብሔር በመለኮቱ ጾታ የለውም። ይህንን በደንብ መረዳት